ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ በአንድ ጊዜ ብዙ ውጤቶችን የሚሰጠን ከተለያዩ የፀጉር ጉዳት የሚከላከልን ከመበጣጠስ ከመነቃቀል እንዲሁም ደግሞ ከፎሮፎር ብዛቱ ለቀነሰብን ለማንኛውም የሚሆን በቀላሉ በቤታችን ውስጥ አዘጋጅተን መጠቀም የምንችለው የፀጉር ማስክ ልክ እንደ ቅቤ አናታችሁን የሚያርስ በጣም ብዙ ጥቅም ያለው ነው የማሳያችሁ። ቪዲዮውን እስከ መጨረሻው እዩት። ወደ አሰራሩ እናልፋለን። እዚህ ጋር የሚያስፈልጉኝ ግብአቶች እነዚህ ናቸው። በጣም ቆንጆ ነው። ሩዝ አለኝ፣ ጥቁር አዝሙድ፣ ተልባ እንዲሁም ደግሞ የወይራ ዘይት አለኝ። እንዲሁም ቅርንፉድም እጠቀማለሁኝ። በቃ የሚሰጣችሁ ለውጥ የእውነት ነው የምላችሁ። በአንድ ጊዜ በጣም የሚገርም ለውጥ ነው የምታዩት። ሁሉንም እነዚህን ሶስት የሾርባ ማንኪያ የተጠቀምኩት። ቅርንፉዱ ግን አነሳ አድርጌ አንድ ሾርባ ማንኪያም የሞላ አይደለም እንዳያችሁት የተጠቀምኩት፣ ግማሽ የምትሆኑ ትንሽ ነው የጨመርኩት ማለት ነው። ለሽታም ቆንጆ ነው እና ደግሞ የኔ ፀጉሬ በጣም ስስ ስለሆነ ለዛም ይጠቅመኛል ብዬ ነው ማለት ነው። አጥቤ ንስፋያው ግን በጣም ጥቅጥቅ ባለ ነው ያጠለልኩት። አጥቤዋለሁኝ ሁሉንም በአንድ ላይ ካቀላቀልኩት በኋላ ከዛ የወይራ ዘይቱን በአንድ ላይ ጨምረዋለሁኝ ማለት ነው። ለምንድነው መጀመሪያ አዋሃድኩት በኋላ ውሃው ላይ አብሮ እንዲፈላ ስለፈለኩ ነው። ግን መጨረሻ ላይ መጨመር ትችላላችሁ ዘይቱን ማለት ነው። እንደዚህ አድርጌ 3 ኩባያ ወይ ደግሞ 3 ኮብ ውሃ ጨምሬበታለሁኝ። እጥደዋለሁ በደንብ እስከሚበስል ድረስ ማለት ነው። እየከፈትን እያየን እንትን እንዳይፈስብን እንደዚህ በዚህ መልኩ የእውነት ሽታው ማለት ነው ቤቱ ውስጥ ያለ የጥቁር አዝሙዶ ሽታ በጣም አሪፍ ነው። ይንቅ እኔ እንጃ የጥቁር አዝሙድ እንዲሁም ደግሞ የቅርንፉዱ ማለት ነው በጣም ቆንጆ ሽታ አለው። እና እንደዚህ በደንብ እስከሚበስል ድረስ እንትን እለዋለሁ። በርከት አድርጌ የተጠቀምኩት በነገራችን ላይ ለምን ለሁለት ሰው የሚሆን ያዘጋጀሁት ማለት ነው። እኔ ብዙ አይፈልግም ፀጉሬ በጣም ስስ ናትና ለሁለት ሰው የሚሆን ነው ያዘጋጀሁት። እናንተ ደግሞ ለራሳችሁ የሚበቃችሁን ያህል ሁለት የሾርባ ማንኪያ መጠቀም ትችላላችሁ። በጣም ማብዛትም አይጠበቅባችሁም። የፀጉራችሁን እንትን እናንተ ታውቃላችሁ ማለት ነው። በዚህ መልኩ በደንብ ከበሰለ በኋላ እንደዚህ በመሃል ላይ እንዳያችሁን ውሃ ጨምሬያለሁ። ውሃ የጨመርኩበት ምክንያት በጣም ስለወፈረብኝ ለዛ ነው ውሃ ጨምሬበት የነበረው ማለት ነው። አወጣውና ቅዝቅዝ እስከሚል ድረስ አስቀምጠዋለሁኝ። እዛ በመፍጫ በደንብ አድርጌ ፈጨዋለሁ ማለት ነው። ያው እንደምታውቁት ጥቁር አዝሙድ በጣም ለብዙ ነገሮች ጥቅም አለው። ጥቁር አዝሙድ በተለይ ከወይራ ዘይት ጋር አብራችሁ ማለት ነው ፀጉር ማነው አናታችሁን የራስ ማዞር ካለባችሁ፣ ራስ ምታት ካለባችሁ ጥቁር አዝሙድ ከወይራ ዘይት ጋር ሞቅ አድርጋችሁ ቅብት ብትሉት ራሱ በጣም ብዙ ለፀጉራችንም በጣም ቆንጆ ነው። ለሳሳ ፀጉር የማብዛት አለው፣ የማብቀል የማለስለስ የሚነቃቃል ለሱ በጣም ብዙ ጥቅም አለው። እዚህ ጋር እንደምትመለከቱት በደንብ አድርጌ በንስፋያ ጥቅጥቅ ያለ ነው። ንስፋያው በነገራችን ላይ ደግሞ ማጥለያው እኔ ጨርቅ ስላልነበረኝ በዚህ አጥልየዋለሁ እንደምትመለከቱት ማለት ነው። እናንተ ግን ማጥለያ ነጭ አቡጀድ ጨርቅ ካላችሁ እንዲሁም ደግሞ ታይትም ካላችሁ ታይቱም ይሆናል። በዛ በደንብ አድርጋችሁ አጥልሉት። ይሄ ጥላዩንን እኔ አልደፋውም፣ ምክንያቱም በጣም ጥሩ ነው ለሰውነታችሁ። ሰውነታችሁን ስክራፕ ብታረጉት በጣም አሪፍ ነው ማለት ነው። በነገራችን ላይ ፀጉራችንን እንዳያያዛችን ነው የሚወስነው ማለት ነው። ማለት እኔ ዝም ብዬ 1-2 ቀን ተወት ካረኩት ፀጉሬ በርግፍ ነው የሚለው፣ ንቅልቅል ነው የሚለው በአንድ ጊዜ ማለት ነው። እና ፀጉሬን ደግሞ መንከባከብ ስጀምሮ ልክ እንደዛው ለውጡን ቶሎ ነው የማየው። እንደኔ ከሆነ ፀጉራችን የኛ ያያያዛችን ሁኔታ ይወስነዋል ማለት ነው። እና እንደዚህ ስትቀቡት የሚሰማችሁ ስሜት እውነት ለመናገር እንዴት ነው? ቅቤ ስትቀቡ አለ አይደል ለናታችሁ ራስ የሚል ልክ እንደዛ ነው የሚሰማችሁ። በዛ ላይ ለስላሴው በቃ እኔ እንጃ በጣም ቆንጆ ነው። እና ተልባ ከፍተኛ የሆነ የፋይበር ይዘት ያለው የፕሮቲን እንዲሁም ደግሞ የፖታሺየም፣ ማግኔዥየም የመሳሰለ ያለው ሲሆን እናም ደግሞ ከሩዝ ጋር ሲሆን ሩዝ የማይሰጠንን ጥቅም ተልባ ይሸፍነዋል። እንዲሁም ደግሞ ጥቁር አዝሙድም ሩዝ ብቻውን ሲሆን የማድረግ ጸባይ ስላለው የፀጉር ስሩን
ያጠነክርልናል፣ እድገትን ይጨምራል። ብቻውን ሲሆን የማድረቅ ጸባይ ስላለው ማለት ነው ሩዙ። ከተልባ ጋር ሲሆን ደግሞ አሪፍ ይሆናል። ምክንያቱም ተልባ ኦሜጋ አሲድ ስላለው በውስጡ ብዙ የቫይበር ቫይታሚኖችን ስላለው በጣም ብዙ ጥሩ የሆነ ለውጥ እናገኛለን ማለት ነው። ጥቁር አዝሙድም ለጸጉራችን እንዲሁም ደግሞ በተለይ ለራስ ምታት ላለባችሁ በጣም ቆንጆ ነው። ጥቁር አዝሙዱ ከዘይት ዘይቱን ጋር ብቻ ራስ ምታት ካለባችሁ ብቻውን ተቀብታችሁ ራሱ እሱን በጣም ፍቱን መድኃኒት ነው እና ብዙ ጥቅም አለው። ብቻ ግን እኔ ማንኛው እንደሆነ ለውጡ ያሳየኝ አላወኩም። ሁሉንም በአንድ ላይ እንደዚህ እንደምትጠቅቅል አድርጌ በጣም በአንዴ ለውጥ አይችበታለሁ። እንደምትወዱ ደግሞ ተስፋ አደርጋለሁ። ሁላችሁም ይህንን ቪዲዮ እስከ መጨረሻው እዩት። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ስታደርጉ የደውል ምልክቷን ተጫኗት። አዳዲስ ቪዲዮዎች ወደ እናንተ በምጭንበት ሰዓት እንደርሳችሁ ማለት ነው። ነባር ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ እንደዚህ በአንድ ጊዜ ለውጥ የሚሰጠን ማስክ ሰርታችሁ ሞክሩት። ከሞከራችሁ በኋላ ለውጡን መታችሁ ኮሜንት ላይ አሳውቁኝ እላችኋለሁ። የእውነት ጸጉሬ ልስልስ ነው የሚለው። ኮንዲሽነር ምንም አያስፈልገውም እራሱ ማለት ነው። እንደዚህ እንደነገርኳችሁ እንደዚህ ፓርቲ ቦታ ሲኖርባችሁ የተለያየ ድግስ ጸጉራችሁን ለመስራት ስታስቡ እንደዚህ አስቀድማችሁ ይህን የመሰለው ጥሩ የሆነውን ማስክ ሰርታችሁ ሞክራችሁ ከዛ ደግሞ ጸጉራችሁን ብትሰሩት ጥሩ ለውጥ ታገኛላችሁ። ጸጉራችን እንዳያያዛችን ነው። እኛ ትውት ካደረግነው ጸጉራችን ብጥስጥስ ነው የሚለው በአንድ ጊዜ ማለት ነው። እንዲሁም ደግሞ ከተንከባከብ ነው በአንዴ አሪፍ ለውጥ እናያለን ማለት ነው። እና እንደምትወዱ ደግሞ ተስፋ አደርጋለሁኝ። በጣም ቆንጆ ነው። የተልባው፣ የቅርንፉዱ፣ የሩዙ እንዲሁም ደግሞ ዘይቶን የወይራ ዘይት ማለት ነው። እናንተ ኮኮናት ኦይል ካላችሁ እሱንም መጠቀም ትችላላችሁ። አብራችሁ ከማስኩ አብራችሁ ቅልቅል አድርጋችሁ መጠቀም ትችላላችሁ። እንደዚህ ተቀብቼ ለ2 ሰዓት አቆይቼ ታጠበዋለሁ ማለት ነው። እናንተ ሞክራችሁ ለውጡን ታዩታላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።